ኢትዮጵያ ውስጥ በጅማ ከተማ ከተሸሸጉ በርካታ ታሪኮች መካከል ጥቂት ሰዎች ብቻ የሚያውቁት አንድ አስደናቂ እውነታ አለ። የቻይና ባለስልጣናት የቻይና ዜጎች ከሩቅ አገር ድረስ መጥተው በእግራቸው ተንበርክከው የሚያለቅሱበት እና አበቦችን የማኖርበት ይህ ቦታ ምንድነው? የነበሩበት ሄሊኮፕተር እዚያ ተከስክሶ ወታደሮች ካምፕ ነበር እና አስክሬኑ ወደዛ ጋር መውሰድ አልተቻለም። ጅማ ሲባል ታሪካዊ ስፍራ አባ ጅፋር ነበር ሲመስለኝ የነበረው። ቤተሰቦች በጣም ነው የተገረምኩት። ለከስ እናንተ የማታውቁ ቤተሰቦች ናትዬ ወደ ጅማ ሲመጣ ታሪካዊ ስፍራ ጅማ ያላት አባ ጅፋር ብቻ ይመስለው ነበርና በጣም ነው መሰለኝ። እነሆ በዚህ ስፍራ የሚገኘው ዶክተር ሜግናን መታሰቢያና መቃብር ነው። እንደምታዩት ቻይኖች ሲመጡ በጣም ያዘን ለዶክተር ሜግናን በጣም አዘን ይገልጻሉ። በቃ ምን ልገልጽልህ አልችልም። ዶክተር ሜ በ1967 ዓመተ ምህረት የመጀመሪያ የቻይና ሕክምና ቡድን መሪ ሆነው ወደ ኢትዮጵያ በመምጣት የጅማ እና አካባቢውን ህዝብ በከፍተኛ ትጋት ያከሙ ታላቅ ሰው ነበሩ። ቦታ kana takkar game beku efrem kan jantu bajajen fidina agarsiise takkar game beku ani kana jimmal mate takkar game beku mani fakkaatu እኛ በታሪክ የምናውቀው እዚህ ለህክምና ወደዚህ ሀገር ይመጡና አጋጣሚ ፕሌን የነበሩበት ነገር ግን በዚህ ዓመት አደጋ ላይ ያሉ ታካሚዎችን ለመታደግ በመጓዝ ላይ ያሉ በደረሰባቸው ድንገተኛ የመኪና አደጋ ህይወታቸው ያልፋል። The commemoration ceremony took place at the tomb of Meigengnan in Jimma to the south of Ethiopia. በኋላም ልጃቸው አባቱን በመከተል ወደ ኢትዮጵያ መጥተው ህዝባችንን አገልግሏል። Can you explain that feeling? I'm really happy about scholarship and I think winning this scholarship will strengthen our work and also this will inspire us. እንግዲህ ቤተሰቦች ወደ አባ ጅፋር ደርሰናል። ያው ትንሽ ያው አልተመረቀም ስላልተመረቀ መግባት ምናምን ስለማይቻል ከመንገድ እየተመለሰን እንገኛለን። ቀጣይ ጊዜ ደግሞ ያው ሞር ሲመረቅ በአካል መተን ቪዲዮ ሰርተን ለእናንተ የምናሳይ ይሆናል። ለዛሬው ግን ያው ባለው ነው ምንም ማድረግ አይቻልም። ጨምሮ ነገር አለ ኩኖ ዱፍኔ መስራ ባሪ ጅፋር ዳዋቸው ፍጋፋ ጀኑ አማሌ ዋን ኤቢhamneef kesso seenun danda'amu jedhame amma kuno bakkee sarara bannee ቪዲዮ ከነስኔ ወራባ ጅራ ዱፍኔ ሜፓኞ ከን አርጉፍ ገመቸው ጉዳን ተዳጋሜ ገለቶማ አልፋዳ አርቲስት ሙወዲን የሚጨምር ነገር ካለ ያወራል። በነገራችን ላይ አርቲስት ሙወዲን አድናቂዎች በጣም ሲረባረቡ ነበሩ ለማስገባት። በዚህ አጋጣሚ ማመስገን ፈልጋለሁ። ላሳያችሁን ፍቅር ጅማዎች የእውነት ተለያያላችሁ። እንግዳ ተቀባይ ሰው አክባሪ ፍቅር ስለሆናችሁ ነው። ያው መግባት ይሰጡን ነበር። ያው ግዴታን ህግ እስከሆነ ድረስ ህግ መጠበቅ ስላለበት ነው። አርቲስት ሙወዲን ደግሞ እስቲ የሚለን ነገር ይኖራል። ማቼን ባላ አፍተር ማኝ መቀሲን ባላ አሃ ሌላ ገላ አንተሬ አርቲስት ስለ አባ ጅፋርም አውራ እስቲ። አባ ጅፋር ከነ ዳወቹ ነናን አማሌ ነቢሆነ ለኒ ኑገልቱ እንዲደለ ከላታ አንገሩ የሩ ባየቱ ነገር ያርገ ነን ባዳዴ ወታቱሬ ደሞ ጨራ ጋሉን ነርገን ሰብስክራይብን ጎዳ ሰብስክራይብ ቤተሰቦቼ እንዲያደርጉልኝ አናፍዩናን ሰብስክራይብ እንጊ ጎዳቲ ብራኑ ጋቹ መርባድ ካሜራማን ቴንኪው ካሜራ አመስግንልኝ። ገለቶሚ ካሜራማኑንም ማመስገን እንፈልጋለን። ሞር ደግሞ አሁን ደግሞ የተለያዩ ቱሪስት መስህብ ቦታዎች አሉ። ወደዛ እየሄድን ያንዳንዱን ነገር ለእናንተ ምናስቃኛችሁ ይሆናል። ደስ ያለ በቃ ደስ ብሏል። እስቲ ካሜራማን እስቲ ዙም አድርገሽ አሳያቸው። አሁን ግን ያው ምንም ማድረግ አንችልም። ብንገባ ደስ ይለናል። አሌን ሸኬ አባ ጅፋር መጋሌ አሌን ቱካነ ዶሚ ደሽ አሌን ላደኒን ኩፈኒ ጀሽ አሌን ከምቱሽ ኡሜ ዋቅሽ ኮዶር ቴኢደሽ ናቱ በቴ ከናንያለሽ አሌን ቤኩ ሽናም ቤኩ ያፎም ቤተን ወድበሬ ጎንቹ። እንግዲህ ቤተሰቦች አባ ጅፋር ቤተ መንግስት ለማስመተን በመንገዳችን ላይ ወንድማችን አንድ የቻይና መቃብር አለ ቦታውን ካለ ምናምን ብሎኝ መጥቼ ያለውን ቦታውን እሱ ያስጎበኘናል። ታሪኩን በደንብ አላቅም ለመናገር እዛ አይቼ ሞር ምነግራችሁ ይሆናል። ተከታተሉ። እሱ ያሳያል። አዮ ፒካሎ ያ ብሬቺማ
ዛሬም ድረስ በየመቱ የቻይና ኤምባሲ አካላትና ዜጎቻቸው ወደ ጅማ በመምጣት የመቃብሩን አፈር ያጸዳሉ፣ አበባ ያኖራሉ፣ እንባቸውንም ያፍሳሉ። የሁለቱ ሀገራት ወዳጅነት በዝምታ የሚነግረው ይህ ድብቅ ታሪክ ዛሬም ጅማ ውስጥ ይገኛል። ቤተሰቦች አርቲስት ሙዲንን ከኛ ጋር እኩል እየተገረመ ይገኛል። ሙዲን ቦታውን እንዴት አየኸው? ቦታ ከነ ተካር ጌም ቤኩ ኢፍሬም ከን ጀንቱ ባጃጅን ፊዲና አጋሲስ ተካር ጌም ቤኩ ከነ ጅማል መቴ ተካር ጌም ቤኩ ማን ፈካቱ ያ ደዋና ዲነር ገጃቹ ተካለ ለቶ ግድዋና ከናር ጌም ቤኩ ኢፍሬም ከን ጀንቱ ባጃጅ ተጀቴኑ ፊዴ ኩኑ ምና አጋሲስ አይ ዋና ጃይ ብረቢ ዲና አጋሲስ ከነ ፈቻ ናምኑ ፈከና ግንጀቹ ብቻ የሚገርም ነው ቦታው። እኛ በታሪክ የምናውቀው እዚህ ለሕክምና ወደዚህ ሀገር ይመጡና አጋጣሚ ፕሌን የነበሩበት ሄሊኮፕተር እዚህ ተከስክሶ ወታደሮች ካምፕ ነበር እና ወታደሮች እዚሁ እዛ ቻይና ሀገር ላይ ችግር ትንሽ እንትን ነበር በሰዓቱ እና አስክሬኑ ወደዛ ሀገር መውሰድ አልተቻለም። እንግዲህ ቤተሰቦች ጅማ ሲባል ታሪካዊ ስፍራ አባጅፋር ነበር ሲመስለኝ የነበረው። ቤተሰቦች በጣም ነው የተገረምኩት። ለከስ እናንተ የማታውቁት እና ለዛ ነው እዚህ ወታደሮች ነበሩ እዚህ ይላል። እቺ ስፍራ እንደምታያት ቻይኖች ሲመጡ በጣም ያዘን ለዶክተር ሜኪን በጣም አዘን ይገልጻሉ። በቃ ምን ልበል ልገልጽልህ አልችልም። በሆነ አመታቶች አንዴ ነው የሚመጡት እና በጣም ለሳቸው ያላቸውን አክብሮት ለሳቸው ያላቸውን ቦታ ምናምን በሀዘን ይገልጹላቸዋል። ኦኬ እዚህ መጥተው ሀዘናቸውን ያሳያሉ ማለት ነው። ይመጣሉ እዛች ጋር የምታያት ስፍራ ምናምን አሁን እንግዲህ እንደምታያት ልጆች ምናምን አበላሻሽተው ነው ያሉት። እሳቸው በሚመጡበት ባለስልጣናቶቹ በሚመጡበት ሰዓት እቺ ቦታ ምናምን ትጸዳዳለች፣ ቀለም ምናምን ትቀባባለች። ተዋረጋታሉ ማብሩክ መጥቶ የሰፈር ሰዎች እንግዲህ እዚህ ስፍራ ላይ መጥቶ ነው የሚያለቅሱት የቻይና ባለስልጣናቶች፣ የቻይና ሰዎች ሁሌ በአሁን አመት ላይ እየመጡ ያለቅሳሉ። እነሱ በሚመጡበት ሰዓት ላይ እዚህ አካባቢ ቀለም ምናምን ተቀባብቶ ጸዳ አድርጎ ይጠብቃሉ ማለት ነው። እንግዲህ ቤተሰቦች ጅማ ሲባል ታሪካዊ ስፍራ አባጅፋር ነበር ሲመስለኝ የነበረው። ሰዎች ናትዬ ወደ ጅማ ሲመጣ ታሪካዊ ስፍራ ጅማ ያላት አባጅፋር ብቻ ይመስለው ነበርና አዎ በጣም ነው መሰለኝ ነው ከመንገድ ከላይ አላስገባ ሲሉን ለጊዜው እድሳት ላይ ነው እና ያለው እየመጣን አጋጣሚ እንደዚህ ብዬ ስነግረው መጣ። እዚያው መቃብሩ ተብሎ ሲነገር ብዙም አልተዋጠውም እና ሳመጣ በጣም ነው ደስ ያለው። ናትዬ እንዴት አየች? ይሄን በጣም ነው የተገረምኩት። መቃብር ሲባል ያው ኖርማል እንትን ነው ይመስለኝ። ብቻ እኔ በጣም ነው የተገረምኩት። እና ቤተሰቦች ይህንን ይመስላል። ዲቤን ተሻግሬ መቼም አልከፋ በደስታ ገባለሁ መቼም ፍቅር አይጠፋ በፍቅር ነበረ ከሩቄ ሳልኳት ጅማ አባጅፋር ቤተሰቦች አስባችኋል? ይሄንን እዚህ የሆነ ምገርም ሪዞርት ቢሰራ ምገርም ቤት ቢሰራ የምሬ ነው የምላችሁ። እዛች ጋር የሆነ ቤት ተሰርቶ ባክግራውንዱ ደግሞ ኤቪው ሲሆን በስማም እንዴት እንደባስ እንደሚያምር ማለት ነው። ይታያችኋል ቤተሰቦች? በጣም ዘው እጣኗንጨ እንግዲህ ቦታው ይሄን ይመስላል። ቤትሽ ጅማ አነግባይ መሽሞይ ቤትሽ ጅማ ነቦይ እሷ የጅማ ልጅ ጅማ ነው ሀገሯ ለወሬ የማይመች ሱስ ያሲዛል ፍቅሯ እግሬ ወደ አጋሮ ሱስ አመላለሰው እንጓይ በጅሞይ ቤትሽ ጅማ ነቦይ ጅማ እንጓይ በሽሞይ ቤትሽ ጅማ ነቦይ እሷ የጅማ ልጅ ጅማ ነው ሀገሯ
Jimma jirtatti qubaan si qaba biyyaan fagaanne yaada keetanii qobaa gunguma malee maraanne Jimma jirtatti qubaan si qaba biyyaan fagaanne yaada keetanii qobaa gunguma malee maraanne kan koolaphee sumaaf nuugituma natti taate kakka suusii buna wayya suusii buna addafanii danfisu maasoofi hafanii raffisu kan koolaphee sumaaf nuugituma natti taate kakka suusii buna wayya suusii buna dafanii danfisu maasoo dhabnaan akkamiin callisu Bakkosi Jimma jirtatti qubaan si qaba biyyaan fagaanne yaada keetanii qobaa gunguma malee maraanne Jimma jirtatti qubaan si qaba biyyaan fagaanne yaada keetanii qobaa gunguma malee maraanne kan koolaphee sumaaf nuugituma natti taate kakka suusii buna wayya suusii buna addafanii danfisu maasoofi hafanii raffisu kan koolaphee sumaaf nuugituma natti taate kakka suusii buna wayya suusii buna dafanii danfisu maasoo dhabnaan akkamiin callisu Bakkosi Urjii koon sin jedha akka gadaa keenya qarri urjiis shanii si fudhe baduudhaaf warroon hin dhiisanii Ama koon sin jedha ama koon sin jedha